ሁላችሁም ለጸሎት ተነሱ። ሁላችሁም በስመ አብ ወወልድ ወመንፈስ ቅዱስ ተከተሉ። አሃዱ አምላክ ወቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወነተአመነከ ንገኒ ለከ እግዚኦ አይዟችሁ ወንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይስት ወንጉሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄውዐከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ በሉ ጮክ ብላችሁ አባታችን የማኅፀንሽን ፍሬ የተባረከ ነው። ጸጋን ደስ ይበልሽ እግዚአብሔር ከአንቺ ጋር ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። እሺ ቅድም እንደነበራችሁ የተቀመጣችሁ ቁጭ በሉ። ያው እንደ ቅድሙ ቦታ ካለ አረፍ ብትሉ ጥሩ ነው። አብድ በሉ እስቲ አንተ ሰነፍ ሆይ በዛቲ ሌሊት በዚች ሌሊት ነፍስህን ከስጋዋ ይለዩታል። የሉቃስ ወንጌል ምዕራፍ 12 ቁጥር 16 ነው። እንግዲህ ርዕሳችን ይሄ ነው። አንተ ሰነፍ ብሎ እግዚአብሔር ያው በሰነፉ ላይ የሚመጣውን ነገር እና ስንፍናው ምንድን ነው የሚል በዚህ በዓሉን እናይበታለን። ዛሬ በዓሉን የምናከብርበት ማነው ሰነፍ ማነው ደግሞ ሌላው ትጉህ የሚለውን ለትንሽ ደቂቃ እርግጥ ሰዓቱም መዷል። ትንሽ በተቻለ መጠን ለወንጌል ጊዜ መስጠት ጥሩ ነበር። መዝሙሩም ጥሩ ነው፣ ግን ህዝቡ በይበልጥ በዕለቱ የሚያከብረውን በዓል ሲያውቅ ነው በበዓሉ ውስጥ ያለውን ጥቅም
አዎ እያንዳንዱ ሰው እዚያ ታሪክ ውስጥ ራሱን እንዲያይ ሲሆን ነው የሚጠነክረው። አለበለዚያ በመዝሙር ብቻ የትም አንደርስም። ይህንን አስተውሉ። አሁን ብዙ ነው የቆየ ነው። መዘመር ጥሩ ነው፣ ግን ምዕመናኑ ምን ይዞ ይሄድ ነው? መዝሙሩን ሰምቷል፣ ግን መዝሙሩ በደንብ በምዕመናኑ ውስጥ እንዲሰርጽ ያስፈልጋል። እንግዲህ ዛሬ ያው የምታውቁት ነው፣ አውቃችሁትም መታችኋል። ሰው ሳይቀሰቅሳችሁ ሰኔ 12 ቀን ብዙ በዓላት አሉ በውስጡ። ግን ብዙ ጊዜ በያሬድም መዝሙር ባስተምሮ ባህራን ነው ጎልቶ የሚታየው እንጂ ቅድስት አፎምያም አለች፣ ጠንካራ እናት ምሳሌ የምትሆን። ሌላው ደግሞ ቅዱስ ላሊበላም አለ። ዛሬ በጣም ያው የምታውቁት ነው። ለኢትዮጵያ ታሪክ ትልቅ አስተዋጽኦ ያለው በዓለም ያሉ ባለሙያዎች የማይሰሩት ህንፃ የሰራ እግዚአብሔር እንዲያርገ ስራ እያለው እሱም አለ እና ይበልጠው እንደው ባህራን ላይ ነው ሰው የሚያተኩር። እንግዲህ ያው በስንክሳሩም በድርሳኑም ወንጌሉም ደግሞ ለባህራን ነው ባይልም በባህራን ላይ ችግር ያመጣውን ሰውዬ ወንጌሉ ይናገራል። አንተ ሰነፍ ብሎ እግዚአብሔር ለሰነፎች የሚጠቀስ ለሰነፎች በዓል የሚስማማ ወንጌሉ ስላለ እሱን በዚህ መልክ እናያለን። ቅዱስ ሚካኤል እንግዲህ እንዳጠቃላይ መላእክት ሲባሉ ተፈጥሯቸውን፣ ስማቸውን፣ ግብራቸውን ማወቅ ጥሩ ነው። አዎ ስለ ሚካኤል በደንብ ካወቅን ሁሉም መልአክ አንድ ነው፣ ልክ እንደ ሰው ማለት ነው። የሰው ታሪክ ሁሉም እዚህ ያለው አንድ ነው። ቀይ፣ ጥቁር፣ አጭር፣ ረዥም፣ ድሃ፣ ሀብታም የሚለው አለ። እሱ ሌላ ነው፣ እሱ ታሪክ አይደለም። እና ስለዚህ መላእክት ያው ረቂቃን ናቸው። እንግዲህ እዚህ ላይ ሁለት ነገር አለ። ለሊቃውንቱ ነው እንጂ ለእናንተ እንኳ ብዙ አይመችም። ረቂቃን ናቸው ስንል ከነፋስና ከእሳት የተፈጠሩ ይባላል። አይ ከነፋስና ከእሳትማ ቢፈጠሩ ይሞታሉ። ሶበሰ ተፈጥሮም ነፋስ ሆነን እሞቱ ከማነ። ከነፋስና ከእሳትማ ቢፈጠሩ እንደኛው ሟች ነበሩ። እምኀበ አልቦ እንደ ነፍስ ነው። አሁን ነፍሳችን መነሻ የላትም፣ ዝም ብሎ እምኀበ አልቦ ነው። ከዚህ መጣች አትባልም። እና የመላእክት እንደዚህ ነው ይላሉ። በመጽሐፍም ደግሞ ሲደገፍ ዘይሬሴዮሙ ለመላእክቲሁ መንፈሰ ይላል። መላእክትን ረቂቅ የሚያደርጋቸው ወለእለ ይትለአክዎ ነደ እሳት፣ አገልጋዮቹንም የነበልባል እሳት የሚያደርግ የሚለውን የተፈጥሯቸውን ይጠቁማል። በመዝሙረ ዳዊት 103 ማለት ነው ያለው። ይሄ ዘይሬሴዮሙ ካለ ተፈጥሯቸው ከነፋስ ከእሳት ነው። አይ የለም ይህ አይደለም፣ ተልኳቸው ፈጣን ስለሆኑ አዎ በተልኳቸውን ለመግለጥ ነው እንጂ እምኀበ አልቦ ነው። እምኀበ አልቦ ማለት ከባዶ ከዚህ የማይባል መነሻ የሌለው እግዚአብሔር ሁኑ ሲል የሚሆኑ ማለት ነው። ስማቸውን በተመለከተ ብዙዎቹ ስማቸው እግዚአብሔር ጋር ነው። ሚካኤል ስንል ማን እንደ እግዚአብሔር ማን እንደ አምላክ ማለት ነው። መኑ ከማከ፣ አዎ ማን እንዳንተ ማን እንደ እግዚአብሔር ማለት ነው። ሚ ማለት ማን እንደ ማለት ነው ማለትም ነው። ካ ማለት ደግሞ እንደ ናት ብቻዋ። ኤል ደግሞ እግዚአብሔር ነው አምላክ ነው በዕብራይስጥ። እንግዲህ ሲፈታ መኑ
አዎ መኑ ከመ እግዚአብሔር መኑ ከመ አምላክ የሚካኤል ስሙ እግዚአብሔርም ስሜ በእነሱ ሳለ ኃጢአት እንዳሰሩ ኃጢአት እየሰራችሁ እንዳታስመርሯቸው አዎ ይቀስፏቸዋል ይላል። አዎ እምቢ እንዳትሉ ይላል። እና ይህ ማለት ምን ማለት ነው? ለምህረት የሚላኩት ከተመረሩ ያልቻና ማርሽ ቀይረው ወደ መዓት ሰይፋቸው ወደ መዓት ይመጣል። እኛ ኃጢአት እየሰራን ንስሐም አንገባ ከሆነ እድሜያችን በበዛ ቁጥር ይሰለቻሉ። እረ እነዚህን አንጠብቅም ይላሉ። አዎ እና ስለዚህ ዛሬ እንግዲህ ይህንን ስንማር ሚካኤልን ምንነቱ የመላእክት ጠቅላላ ገብርኤልም ሩፋኤልም ሚካኤል የመላእክት አለቃ ነው። በቁጥር አንድ በፕሮቶኮል ቁጥር አንድ 7 ሊቃነ መላእክት አሉ። ከነዚህ አንዱ ነው የመጀመሪያው። ሚካኤል አሐዱም ቀደምት መላእክት ይላል። በዚህ በትንቢተ ዳንኤል ከዋናዎቹ ከቀደሙት አንዱ ሚካኤል እና ሚካኤል ዋናው ማለት ነው። ሊረዳኝ መጣ ይላል። እንግዲህ ስሙ ቅድም እንዳልኳችሁ ቁጥር አንድ ነው። አዎ ከዚያ ደግሞ ሊረዳኝ ማለት ስራውን እየነገረን ነው። አንዳንድ ጊዜ መላእክት ስንል አናመልካቸውም። ያው እዚህ ላይ ነው አሁን ብዙ የተቸገርነው። መናፍቃኑ አያውቁም። እኛም ማናረገውን እነሱ አረጉ እያሉ ያልሆነ ታሪክ ይበክሉናል። አዎ ማንም ከእግዚአብሔር በቀር የሚመለክ የለም። እናመልክሃለንም ብንል አደጋ ነው። አዎ ራሱ ሚካኤል ወደ ቁጣ ይለወጣል። መላእክት የእግዚአብሔር ክብር ዙፋን ጠባቂዎች ናቸው እና አማላጅ ረዳት። እንግዲህ ታሪኩ እንዳልኳችሁ ታሪኩን ስናውቀው ሚካኤል ማን ነው እንላለን። የእግዚአብሔር ስም ያለበት ነው። እግዚአብሔር ደግሞ መልሱን የጸሎታችንን መልስ ይዘው ይመጣሉ። በመሃል ሆነው በሰውና በእግዚአብሔር መካከል አሁን ብዙ ስለታችሁን ሚካኤል ነው ስትጸልዩ ስታለቅሱ እንባችሁን ይዞ ይሄዳል። ከዚያ ደግሞ መልሱ ይመጣል ማለት ነው እና በዚህ መልክ መረዳት ነው። አመልካለሁ አንልምም ሌሎች የሚሉ ሲያጡ የሚሉት ነው እንጂ ሚካኤል አይመለክም፣ ገብርኤል ማንም ፍጡር አይመለክም። በእኛ ቤተ ክርስቲያን እግዚአብሔር ብቻ ነው። ያን ደግሞ ያከበራቸው እሱ እንጂ እኛ ምን ለራሳችን ድሆች ምን ከምናችን እናከብራቸዋለን? አዎ ለድሃ እኮ የሚሰጥ ያለው ነው። እኛ ሳይኖረን እነሱ ያክብሩን እንጂ ከእኛ ምን እንሰጣቸዋለን? ለራሳችን ነው እግዚአብሔር የሰጠን ስለሆኑ በእነሱ መማጠን። ዛሬ ትውልዱ ግራ የገባው ይኸው በአሁን የመንደሩ ጠብ ቢበቃው ኑሮ ጥሩ ነበር። በሚካኤል ጋር ይጣላል። ሮሜት አይደል አሁን ሚካኤል አንድ አካባቢ አይኖሩም። የኃጢአቱ ብዛት እንግዲህ ሊረዳ ለመከራ ሊደርስ የተፈጠረው መልአክ ብድግ ብሎ እንደ መንደር ጓደኛ ሚካኤል ምንድን ነው ይላቸው። አሁን የሁሉ ማት የመጣ በትውልዱ ይሄ ነው ያለ ችግር እንዲህ አልረዳም ካለ እኮ በቃ አለመረዳቱ እና ይሄ እንዲህ ያለው አንደበት ይኸው ዛሬ ግራ ግብት ብሎ ሰው ማን ይድረስህ እንጂ እርዷቸው ተብሎ አትርዱን ከተባለ ሄዱ እኮ ማን ይርዳ ማን ይምጣ ማለት ነው። እና ትውልዱ በጣም ነው በተጻፈው ሲኖር ነው ስልጣኔ የሌለ እንዴ ነቢያት ሁሉ የእግዚአብሔር ሰዎች ዳንኤል አይደል እንዴ ሊረዳ ይመጣ ያለ ዳንኤል። እንግዲህ የትውልድ ዳንኤል አጠገብ በምኑ ህይወቱ ይደርሳል? በምን ለአንበሳ ሲሰጥ የአንበሳውን አፍ ዘጋልኝ ነው ያለ እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ አለ።
የዛሬውን አንበሳ ማን ይዝጋው እኮ? የሚካኤል ከሌለ ማን ይዝጋው? እንዴ አፉን የከፈተውን አንበሳ አፉን የከፈተውን ዲያብሎስ እዚህ ላይ እኮ ነው የተቸገርነው። እግዚአብሔርን ግራ አጋባ ነው። እና ስለዚህ ትርጉሙን ስናውቅ ያለው ችግር አይከብደንም። ምንም የሚከብድ የለም። ለክርስትና አንድም ነገር የሚከብድ የለም። ምክንያቱም ሁሉም ቀሪ ነው፣ የማያልፍ ሲሆን ነው። እንግዲህ በዛሬው ዕለት ቅድም እንዳልኳችሁ ትንሽ ጊዜዋን ብታጥር የዕለቱን ለልጆችም ለወላጆችም የሚሆን ጥሩ ታሪክ ነው። የባህራን የአፎምያም ድንቅ ነው፣ የላሊበላም የድንቅ ድንቅ ነው በእውነቱ። እና እንግዲህ በዚህ ዓለም ላይ መቼም ደግም አለ ክፉም አለ። ደግ ብቻ አይኖርም፣ ክፉም ብቻ አይኖርም። እና የባህራን ወላጆቹ በጣም ደጎች፣ እግዚአብሔርን የሚፈሩ ናቸው። ከዚህም የተነሳ በየወራቱ በሚካኤል ቀን ማለት ነው ድሆችን ያበላሉ፣ ያስተናግድ እየሰበሰቡ ማለት ነው። ይልቁንም ደግሞ የሰኔና የህዳር ለየት አድርገው በትልቅ ድግስ ድሆችን ይጋብዛሉ። እና ደግሞ ባጠገባቸው በጣም ሀብታም ቅድም የጠቀስኩላቸው አንተ ሰነፍ የተባለ ትልቅ ፎቅ ላይ ሆኖ ድሆቹ እነሱ መንደር ሲኮለኮሉ እኒህ ሰዎች ሀብት የላቸው፣ እኔ ሞልቶኛል፣ የእኔ አንድ ቀን ስሜ አይጠራም፣ ለምን ነው ብሎ ቅናት ያድርበታል። እግዚአብሔር ያሳያል። ምን አለ ቢሰጥ። ከዚህ በኋላ ሲወጡ ሲገቡ አለ አይደለም ሰይጣን ሲያገብር መሳለቅ፣ እንዲያው በቃ እነሱን የሚያዋርድበትን መንገድ እየፈለገ ሲያሳዝናቸው ይኖራል። እና ከዕለታት አንድ ቀን የባህራን አባት ደጉ ሰውዬ ያው ዕለተ ሞቱ ይደርሳል። ያው ምንም ደግ ቢኮን ከሞት ስለማይቀር አሁን እሱ ሲሞት ባህራን ተጸንሶ ኑሯል። ገና እንደው ቀረ የሚባል አለ። በእናቶች ቅሬቱኛ ይባላል፣ ሳይታወቅ ማለት ነው። እና ያው በሚወለድበት ጊዜው ሲደርስ እናቱ ምጥ ተያዘች። የባህራን እናት ማለት ነው። ባህራንን ለመውለድ ያው ሰው የለም፣ ባዶ ቤት ነው። እንደው እሪድ ማርያም ማርያም እያለች ስትጮህ ማዶ ሆኖ በመስኮቱ እያጮለቀ ጩኸቷን እያዳመጠ ይስቃል። ያሰነፉ የቅድሙ። ከዚህ በኋላ ቅዱስ ሚካኤል ድረስልኝ አማልደኝ ስትል ቅዱስ ሚካኤል መጣ። ግቢው ቤቱ በብርሃን ጥልቅልቅ አለ። ሚካኤል ሲመጣ ማለት ነው። እልል በሉ። አዎ እንግዲህ ትምህርቱን ይኸው መያዝ ያለባችሁ ይሄ ነገር ሁሉም አለ። ዛሬም አለ ምጡ። አዎ ዛሬም አለ ብቸኝነቱ፣ ዛሬም አለ ምቀኛው። ይህን ካላጠናችሁ በትንሽ ነገር ትወርቃላችሁ። ክርስትናችሁ በታሪኩ ስር ካልሰደደ ምግብ አይደለም። ለክርስቲያን ጉልበቱ የቅዱሳን ታሪክ ነው። የቅዱሳን ታሪክ ጉልበት ነው እንጂ የምግቡ የባሰ ጠላት ነው። ሰው ይመስለዋል። እና ከእሷን ከተገላገለች በኋላ ባረከው፣ ባህራንን ሕፃኑን ባረከው። ወባረኮ ለሕፃን ይላል ወይቤ ዝንቱ ሕፃን ይወርስ ጥሪቶ ወንዋይወ። የዚህን ሀብታም በመስኮት እያጮለቀ የሚስቀውን ሀብታም ንብረቱን በውጭም በውስጥም እርሻው እንደው ያለውን ይወርሳል አለ ቅዱስ ሚካኤል ማለት ነው። እንደው የሰው ንብረት ሲወረስ ሊባላል። ነገሩ ጥሩ እኮ ነው። የክፉ ሰው ቢወረስ ምናል ያው ጠላት ነው። ግን
እንደ ክርስቲያን መቼም አይሰማም። እንደው አይድረስ ይሻላል አይደል? አዎ። እና አሁን ያ ሰውዬ ጆሮው ጥሩ ጥሩ ነገር አይሰማም። ይችን ግን ወዲያው ሰማ። አያችሁ፣ ይወርሰዋል ሲል ጆሮው ክፍት ሆነ። ደነገጠ፣ እንቅልፍ አጣ። አሁን ምንድን ነው ማድረግ የሚገባኝ እያለ ሲያሰላስል መላ ሲፈጥር ያው አባቱ ሙቷል፣ እናቱ ለትንሽ ጊዜ ነው ደህየች፣ የሚላስ የሚቀመስ የለም። አሁን እንዲህ ባረግስ ብሎ ምክንያት ፈጠረ። መቼም ሰይጣን ለወዳጆቹ ለምንድን ነው ልጁን እኔ ላሳድገው ለአንቺ ገንዘብ ልስጥሽ ብዬ አልነግራትም አለ። ሰይጣን ነው አማካሪው። አሁን ሲነግራት እሷም ምን ታርግህ ልጁ በረሃብ ከሚሞት ለእኔ ገንዘብ ካገኘው ምን አለ ብላ በቅንነት 20 ዲናር ተሸጠ፣ ልጇ ማለት ነው። አሁን በዚህ ጊዜ በቃ አጋጠመኝ አለ። አጋጠመኝ እጄ ገባ ይሄ ልጅ አለና እሱ እንግዲህ ለመግደል ነው ማለት ነው። እግዚአብሔር ግን ጥበብ አለ፣ ሚካኤል አለ። አሁን በዚህ ጊዜ ምን መላ ፈጠረ? ልጁን ወስዶ ሳጥን በቁመቱ አሰርቼ እሱን በባህር መጣል ነው። ከዚያ በኋላ እስቲ የኔን ንብረት ሲወርስ ያለው ብሎ ሳጥኑን አሰራ። እንዳሰበው በባህር ጣለው፣ በሳጥን ቆልፎ ማለት ነው። አሁን የ20 ቀን ያህል የሳጥኑ ኸደ ይላል። ሳጥኑ እዚያ ከጣለበት ጀምሮ ርቀቱ የ20 ቀን እንግዲህ ያውም ማይበል ነው በእውነቱ። ማይበል ምን እንጃ እንደው በሰው እንኳ በእግር እንደው ጉዞ ቢጀመር 20 ቀን የት ይደረሳል? እንደው ደህና ድሮ እኮ ከጎጃም ከጎንደር በእግር ይመጣል። አዎ ስንት ቀን ይፈጅ ነበር? እንደው ሽማግሌዎች ካላችሁ ከጎንደር አዲስ አበባ ለመምጣት ከጎጃም ከትግሬ ወዲህ ለመምጣት ስንት ቀን ይፈጃል? 20 ቀን አይደረስም። ገና እንደው ጎበዝ ከሆነ እሱ 4 አይነት አሉ። ንገሩ እስኪ እንዲሁ ሰምተውትም ከሆነ አልሰማሁም አሉ። ሌላ ሽማግሌስ አው ንገሩን እንረዳዳ። ስንት ቀን ይፈጃል? እኔ አላወቅኩትም። እኔም በእግሬ ነው የመጣው። በእውነቱ ግን አልቆጠርኩትም። እየለመንኩ ሳገኝ እየበላው ብሬክ እያደረኩ ነው እንጂ እንዳሁኑ በሆን ኖሮ በደንብ ይሳቧል ይዛት ነበረ። ያም ሆነ ይሄ ነው። ያ እንግዲህ በማይበል ነው። እዚያ ሲሄድ እዚያ አካባቢ በበግ እርባታ የሚኖር አንድ ሀብታም ነበረ እና ያ ሳጥን ማይበል እየገፋ ወደ ዳር ሲጥለው ሲያይ የነጋዴ ከነጋዴ ያመለጠ ሌላ ገንዘብ የያዘ መስሎት ሂዶ ያንን ሳጥን አመጣ። እቤቱ ይዞ ሄደ። ተከታተሉ። እቤቱ ይዞ ሂዶ እንደተቆለፈ ነው። ምን ያድርገው? የተቆለፈ ነው። አሁን እግዚአብሔር ልክ ለዛ ለክፉ ባለጸጋ ሰይጣን እንዳማከረው እግዚአብሔር ይህንን ሰውዬ የለም አለና ምክንያት ፈጠረለት። ምን አለው? ወደ ወንዝ ሂድና አሳ ይዘህና የሚል መንፈስ ማለት ነው። አሁን ይሄድና አሳ የሚያጠምደው ዘንድ በላሳ የመጀመሪያው መረብ የሚገባው ለእኔ ይሁን አጥምድልኝ አለ በስሙ። አሁን ወዲያውኑ የእግዚአብሔር ትእዛዝ ስለሆነ አሳ ሲጥል መረብ ሲጥል አሳው ያንን አሳ ይዞ ሄዶ እቤቱ ያው ሊበላ እንትን አሳውን ሲሰነጥቀው ሲያዘጋጀው ቁልፉ ብቅ አለ። ለካ ያን ሰውዬ ያን ልጁን ባህራንን ሲጥል ቁልፉንም ሲጥል አሳውጦታል። አያችሁ ይኸው እግዚአብሔርን ጥበቡ። አሁን እዚህ ውስጥ ኑሯችሁን ስታዩት እናንተም እንዲያ ናችሁ። ታሪኩን ማጥናት ማለት ይሄ ነው። ስትጸልዩ አለ እኮ ከዚያ በኋላ ሄዶ እስቲ ልሞክረው ብለህ ክፍት አይልም ሳጥኑ። እልል በሉለት።
አዎ የተዘጋው ኑሯችሁ ይከፈታል። አይዟችሁ ይከፈታል። አዎ ቁልፍ ያጣንለት የሀገራችን ሰላም ቁልፍ ይኖረዋል። አንድ ቀን ካመን ነው። ይኸው ካመን ዝም ብሎ መጮህ አይደለም። አዎ እግዚአብሔር ሁሉ ጊዜ ነው የሚጠብቅ። ትንሽ ናት ለእኛ ከባድ ተራራ የሆነ ሁሉ ትንሽ ነው። አሁን ታሪክ ስታዩት እስኪ እንደው ሲወለድ ጀምሮ ያለውን ውጣ ውረድ ፕሮሰስ እስኪ ይዙ። አሁን እንደው በባህር ተጥሎ ቁልፉን አሳይዞ ሂዱ እንደገና ያን አመጡ በሰውዬው አይምሮ ሂድ ወደ ወንዝ ብሎ ያነሳሳውን ሆዱን ሲቀጥ ቁልፉ ሲገኝ እስቲ ሞክር ሲለው እንደዚህ እኮ ነው ህይወት። ይህ ሁሉ አለው እና በትንሹ መደናገጥ የለብንም። ይሟላል አንድ ቀን። የእኛ አለማመን ነው ያዘገየው። ዝም ብለን በልማድ መተን ተጫጫ ምን የለም ያለ መንገዱ እንዴት አድርጎ ግፉን ብቻ ስናወራ መፍትሄ አለ። አዎ ሚካኤል ይህን ታሪክ ይዛችሁ ምን ነው ሚካኤል እንዴ እኔስ ምን ነው ብትሉ ይደረጋል ማለት ነው። እና ይሄ ነው የሚሆነው። ከዚህ በኋላ ያ ባለጸጋ ደስ ብሎት ልጅ የለውም ነበር፣ አሳደገው። ስሙን ባህራን አለው። ባህራን ማለት ያው ከባህር ያገኘሁት ማለት ነው፣ ስሙና እንትኑ ማለት ነው። ከዚህ በኋላ መቼም የሚገርም ነገር ነው። ከ20 ዓመት በኋላ ያ ክፉ ሰውዬ ወደዚያ ሀገር ይሄዳል። ያ የቀድሙ ሰነፉ አንተ ሰነፍ፣ አዎ በዛሬው ሌሊት የተባለው ይሄዳል። ሄዶ የእግዚአብሔር እንግዳ ይላል እዚያ ባህራን አሳዳጊ ቤት ማለት ነው። እና ማታ በጎቹን አስገብቶ እንግዳው ያው ቤት ለእግዚአብሔር ብሎ ግባ ብሎ ተቤት ገብቷል። ባህራን ሲል ሰምቷል። አያችሁ መጣ ልጋጤው። ምንድን ነው ይሄ ባህራን ማለት ምንድን ነው አለ። ከባህር ወርቁ አግኝቼው አለ። ወይኔ አለ ያ ጉደኛ ነው አለ። ጉደኛው እሱ ነው አለ የራሱን ጉድ። ኋላ ጠየቀው ጊዜውን መቼ ነበር እንደዋለ። ልካች የጣላት ዘመን 20 ዓመቷ በዚያው ሰዓት ወይኔ አለና እንደገና ክፉ ሰው መቼም አይመለስ። ምክንያት ሲያሰላስል ደግሞ ምን ሊያደርግ መሰላችሁ? አይ አሁን ይህንን ሰውዬ ይህን ያህል ገንዘብ ያው እንደቀደሙ 20 ዲናር እሰጥና እቤቴ ዕቃ መልእክት ረስቼ እሱ ሂዶ መልእክቴን ያድርስ ብሎ ያም ደግሞ አያውቅም። በቃ ቀና ነው ያኛው አሳዳጊ። ምን አለ ምን ችግር አለ ነው እንግዲያስ እንካ 20 ዲናር ብሎ 2 ጊዜ ተሸጠ ማለት ነው። አሁን ሲለው ባህራንን ይጠራና ባህራን ይህ ሰውዬ እንዲህ አቤቱ የረሳው ነገር አለ እና ሄደህ ብትነግራለህ። እሺ አባዬ አለ። ምን ችግር አለ አለ። አዎ ልጆች አስተውሉ። መታዘዝ እንዴት እግዚአብሔርን እንዴት እንደሚጠብቅ ማለት ነው። የወላጅ በረከት አባቱ ሞቶ እናቱ በጭንቅ አሳድጋ እግዚአብሔር አልተለየውም። አሁን ሄደ እንግዲህ ብዙ ነው ጉዞው፣ ቅድም እንዳልኳችሁ ነው። የአንድ ቀን ጉዞ ሊደርስ ሲል ሚካኤል በፈረስ በንጉሥ አምሳል ሆኖ በነጭ ፈረስ ሰራዊቱን አስከትሎ በዚያ ያልፋል ሚካኤል። ያ ደግሞ መልእክቱን ለሚያደርስ አለ ጎንበስ ቀና እያለ ሲሄድ አንተ ብላቴና ና አለው። ማንንን ነው? ባህራንን። ማን ነው እንዲህ ያለው? እኮ እንደዚህ እኮ ነው። ብቻችሁን ስትሆኑ አይዟችሁ ነይ ና ይልሃል። አይዞ አዎ ታሪኩን ማወቁ ይጠቅማል። ዝም ብሎማ ምን ዋጋ አለው? አዎ በብቸኝነት ጊዜ ትዝ ይላችኋል ሚካኤል ስትሉት። አሁን እየፈራ እየተንቀጠቀጠ አይደና ምንድን ነው ያዝከው? አንተው አለው። እንኳን እሱ ሌላም ሰው እንግዲህ ምን ይደረግ እንካ ይኸው ተልኬ ነበር እንዲህ ብሎ እየተንቀሰቀሰ
ሲሰጠው እንግዲህ ደብዳቤው ውስጥ ያለ ያ ልጅ ነው፣ ያ ጦሰኛ ልጅ ነው እና እንደመጣ ሰው ሲያይ እንድትገሉት የሚል ነው ውስጡ። አያችሁ የተጻፈው ማለት አትሞ አሽጎ ነው የሰጠው። ከዚህ በኋላ ወደዚህ ገለጥ አድርገው እስቲ ስጠኛል ሲሰጠው ግደሉት፣ ሞት የተጻፈበት ሚካኤል እፍ ሲል ሞቱ እንደመሰሰና አሁን ገብቷችኋል። ድገሙ። ይህ ነው በዓል ማክበር። አዎ የሞቱ ደብዳቤ ተፋቀ። ታዲያ ዛሬስ ሚካኤል አለ አይደል እንዴ? እኛ ክፉ ነን ነው እንጂ ዛሬ ያለውን ሞት እፍ ቢልበት ትንፋሽ ያጠሩ እኮ የኛ ነው። የኛ ቅንነት የለም፣ ጠማሞች ነን። ባህራን እኮ ታዛዥ ስለሆነ አሁን የሞቱ ደብዳቤ ተፍቆ እንደደረሰ እገሊትን ልጄን ዳረው፣ በውጭም በውስጥም ያለውን ንብረቴን ይውረስ። መጀመሪያ ሚካኤል ምን ብሎ ነበር? መጀመሪያ ሲወለድ የዚህን ሀብታም ምን ብሎ ነበር? አዎ በውጭም በውስጥም የሚካኤል ቃል አይታበል። ይወርሳል። ግን ያንን ለማጥፋት ስንት ጊዜ ሞከረ ይሄ ክፉ ሰነፉ ሰውዬ። ከዚያ በኋላ ያን ደብዳቤ ይዞ ሄዶ ለዚያ ለቤት ለአሳዳሪው ቤት ለሚጠብቀው ሲሰጠው ግልጥ አድርጎ እገሊትን ልጄን ቶሎ ብለህ እኔ ዘገያለሁ አልመጣም፣ በደንብ እንደው ቅልጥ ያለ ሰንጋት አድርጎ ሰርግ ይሰረጋል። ያ ምን ያህል ምልክት አለው እንግዲህ የሁለታቸው ማኅተሙ እሱ ነው። ቃላቱንም ያውቃል። እገሌ ብሎ በአድራሻ ጽፎለታል። ምንም ማድረግ አይችልም ማለት። አዎ ከዚህ በኋላ ምን ሀብታም ቤት ዝም ብሎ ጓዳ ገብቶ መደገስ ነው። ገበያ አይከድ። በሬው እዚያው ነው፣ ፍየሉ እዚያው ነው። በጥቂት ቀን ቅልጥ ያለ ሰርግ ባህራን ተዳረ። ደስ ይበላል። አዎ ደስ አይልም? ወጣቶች የሚድረው ያጣ ስንት ወጣት አለ እኮ። ሚካኤል ይድራችኋል። አዎ ውሸት አይደለም። አዎ እንደ ባህራን ከሆናችሁ ምን ችግር አለ? ያው የትናንቱ እኮ ሚካኤል ነው፣ ዛሬ ሌላ አይደለም። ግን እኛ ማን ባህራንን ይሁን አያችሁ ማን እና በኑሯችሁ ሁሉ እኮ አለ። በኑሯችሁ በሰማዩ በምድሩ አለ። ግን ታሪክ ውስጥ እንትን ብትሉ አሁን ቅድም መዝሙሩን መንቀፍ አይደለም። ግን ህዝቡ ብዙ ባህራን ልጅ ያለው አለ፣ ብዙ ሞት የታወጀበት አለ። ይህን ታሪክ ሲሰሙ እናቶች ለካ እንዲህ ነው ይህንን ይዘው ሲሄድ ተስፋ ይዘው እንዲሄዱ ማለት ነው። መከራ ይዘው መጥተው የሞት ታሪክ ይዘው መጥተው እዚህ ሲያለቅሱ ሚካኤል ደግሞ እፍ ብሎበት ሲመለሱ ደስታ ይዘው እንዲሄዱ የታሪኩ ጥቅም ማለት ነው። ከዚህ በኋላ 40 ቀን አሁን ነው እንጂ ድሮ በኢትዮጵያም ቢሆን 40 ቀን ሙሽራ በጾም እንኳ ቢሆን አይጾምም። ለምሳሌ በቅበላ ገባ አብይ ጾምም አይጾምም። በዱሮው ነው ነባሩ ባህል ሙሽራ አይጾምም። ጌታም ይክሉ ደቂቁ ለመራዊ ጸዊመ ወላህወ ብሏል። በዚህ በማቴዎስ 9 ላይ ሚዜዎቹ ሙሽራው ጋር እያሉ አይጾሙም ብሏል። ያ ምንድነው? ውስጡ መከራ አይቀበሉም፣ መጾም አይችሉም። አሁን በመንፈስ ቅዱስ አሮጌ ሕይወታቸው ሲታደስ ነው ብሎ እና በእኛ ባህል 40 ቀን ሙሽራ አይጾም። ልክ 40 ቀን ሙሉ
በቃ ሰርግ ነው። ቅድም እንዳልኳችሁ ድገሱ አይጎልም። አሁን በ40 ቀን ያ ጦሰኛ ሰውዬ መጣ። እስቲ እንደው ፍረዱ ምን እንደነ ያ ክፉ እና መንደሩ አጠገብ ሲደርስ በቃ ቅልጥ ይላል ዘፈኑ፣ ድምፁ። እንዴ ምንድነው ይሄ ነገር አለ። እንዴ ምንድነው ትላለህ እንዴ? የላከው ደብዳቤውን ሆኖ ባህራን የተባለ ልጅን አግብቶ 40 ቀኑ ነው ሰርጉ አለ። ደነገጠና ከፈረስ ከበቅሎ ወዲያው ወደቀና ያው እንግዲህ ከወደቀ በኋላ ምን ይባላል? ቀብር ነው። ከዚህ በኋላ አያችሁ አካሄዱ ነው። የእግዚአብሔርን ጥበቃ ክፉንም ደጉንም ተመልከቱ። እንዴት እና ታሪክ የዕለቱን በዓል ታሪኩን ማወቅ አለባችሁ ምዕመናን። ይሄ ቴዎሎጂ አይደለም፣ በአማርኛ የተጻፈ ነው። ይህን ታሪክ ከቤታችሁ ይዛችሁ መሄድ አለባችሁ። አዎ ከቤታችሁ በልጆቻችሁ ተስፋ ይኖራችኋል። ጠባቂ ብያችኋለሁ። ይኸው ጥበቃው ይሄ ነው። ረዳት። አዎ ዛሬ የሞት ደብዳቤ በየቤቱ አለ እኮ በየቤቱ እኮ። በኑሮው ስታውት ገበያው የሞተ ነው። በምን ይታከማል? በየቀኑ መከራ ነው። ይህን ማነው ነው? አዎ ከማን ጋር? ከእግዚአብሔር ጋር መጣበቅ ያስመል። የእግዚአብሔር ጥገኛ ሁኑ፣ የሰው ጥገኛ አትሁኑ። ሰው ለራሱ መች መቆም ይችላል። እና በዓሉ ይህን ነው የሚያስተምረን። የተዘጋው ሳጥን ይከፍትላችኋል። ልባችሁን ሳጥኑን አይደለም የተቆለፈውን ልብ እግዚአብሔር መክፈቻ ይሰጣል። ኑሯችሁ እሷ በእሱ ስታመካኝ እሱ በእሷ ሲያመካኝ፣ አዎ ልክ ሌላ ሆነው ልጆች ግራ ገብቷቸው ለሽማግሌ ግራ እያጋቡ፣ የዚህ መፍትሄው ልክ እንደ መጀመሪያው እንድትሆኑ ሚካኤል ድረስ በሉ፣ አማልደን በሉ፣ ወደ ፈጣሪ ጩህልን በሉ። ወደ ፈጣሪ ጩህልን። አዎ አንተ ብሶት አለብህ ማለት ነው። እኔ አሁንማ እኔ እየለፈለኩ አይደል? አሁንማ እኔ ብሶተኛው እየጮኩላችሁ እኮ ኋላ ስትሄድ ነው ቤትህ እኮ። አሁንማ እኔ ያለው ይኸው ሚካኤል እባክህ ድረስ እያልኩ እኮ። ኧረ እባክህ እፍ በልበት ለዚህ በዚች ሀገር እፍ በል እስኪ እባክህ፣ መንገዱን ክፈተው። ወይ ከመንገድ ያነሳል እንደ ኢትዮጵያውያን ከመንገድ ያነሳል። ሰው በገዛ ሀገሩ በመንገድ የማይሄድበት ሀገር መንገድ። እኛ የምናውቀው መንገድ የድሃ ነው፣ መንገድ ወድቆ የሚታይ። ዛሬ መንገድ እኮ እንደ ሚሊዮንም ከፍሎ አልገኛል። ጉድ እኮ ነው። ከዚህ የከፋ ምን አለ ዘመዶች? ዝም ብሎ አንዱ ሲሞት ሌላው እየሳቀ ኑሮ ነው ይሄ እኮ ኑሮ ነው ወይ? ግድ ቤትህ መግባት አለበት። ገብቷል እኮ በእያንዳንዱ ወንድም እህት ያልተጎዳል። አብረህ የምትኖረው ጋር መኖር አቅቶ ከዚህ በላይ የተቆለፈ ሳጥን ምን አለ? አብረህ የምትኖረው እናት አባት አብረው ኑረው በአንተ ጊዜ አብሮ መኖር አቅቶ ይኸው እዚህ አንድ ወጣት ያሽሟጥጣል። ናስቲ ወደዚህ አንተን ነው ና አሁን ና አንተን ነው እንዴ ናስቲ። ወይም እንደ ሚካኤል እፍ ሊልብህ ይሆናል። መንገድ ልቀቁለት ነው። ምን ምስኪን ነህ አንተ። ወይ አሁን የሚያስቅ ታሪክ ሰማ የሚያስለቅስኝ ምን ብለህ ነው እኮ የምትስቅ? እንደው ታሪኩ ያንተ ነው፣ የባህራን ታሪክ ያንተ ነው። ምናልባት የሀብታም ልጅ ሆነህ አዲስ አበባን ብቻ ስለምታውቅ አንተ ከበላ ምን ቸገረ? ታሪኩ አያስለቅስም? ያስለቅሳል እኮ። ምንድን
ነው እንዴ? ና ታዲያ እኮ ለሚካኤል መንገድ ነው። ትንሽ ኔትወርክ ተዛብቶ ነው ይለኛል። ሚካኤል ያስተካክለዋል እኮ። እኔ ፈገግ ሲል ያየው እንጂ ኔትወርኩን ይሁን እንደትን አትበሉ። አሁን ይሄ የሰረክ ነው፣ ያስለቅሳል፣ ይገርማል። የእግዚአብሔር ነገር ግሩም ነው በእውነት። እንዲህ አድርጎ ክፉውን የክፋቱን ዋጋ ለመክፈል አትመዝምዙ። እዚያው ደጉን ደግሞ አያችሁ አይደል? አዎ በተስፋ ኑሮ አይዟችሁ። በተስፋ እንደዚህ የታሪኩ እኮ ተስፋ ነው፣ ሀብት ነው። ቅዱሳን እሳት የሚገቡ ታሪኩን አባቶቻቸውን ይዘው እኮ እሳት የማይበላቸው ነው እንደ ሰለስቱ ደቂቅ ቂርቆስ እናቱ ጋር የእናቱን ቀሚስ ነይማየ ያለ ምን ሆኖ ነው? እና ይሄንን ያዙት ነው። ቂም በቀል ማጥፋት፣ አትጣሉ፣ ዘረኛ አትሁኑ። ሰዎች ናችሁ፣ ሰው ናችሁ። ሌላ ምን አለ? የሰው ደግሞ ቋንቋ አብሮ መኖር ነው። ደግሞ ሌላ ምን አለው? የሰው ማን ይድረስለት ለሰው እንዴ? አውሬ እንኳ በቡድን ነው። አዎ አንበሳው ጠቅላላ አንበሳ መንጋ ነው በእውነት። ነብሩም የብቻው ነው። ሰው ምን ሆነ? ቆይ ከአንድ እናት ከአንድ አባት ሌላ ግንድ የለው። አንድ አዳም አንድ ሔዋን እንዴ! ከአንድ ዛፍ የተለቀመ እና ይህን አስተውሉ። ይህን ካልተውን እኮ እዚህ መጣን አልመጣን ምን ይጠቅም ብላችሁ ነው? ለጊዜ ምንም እኮ አይጠቅም። ለእኛ ሊመስለን ይችላል። እና አመጣጣችንን ማስተካከል፣ የተጣላችሁ ዛሬ ጀምሮ መታረቅ፣ በቃኝ። ኑሯችሁን በክብር መያዝ። እንዴ ነገ ተጥላችሁ እንደ መጀመሪያው ቀን ሁኑ። እንደ መጀመሪያው ቀን በቃ ስትገቡ እኮ ያው ገርል እኮ ነው። አዎ ገርል እኮ ማለት ነው። ትዳር ገርል ነው። አዎ እንጂ ሁልጊዜ እንደ ሰርጉ ቀንማ ቢሆን ጌታ ሆኖም ያውቅ እኮ። ሁላችሁ ስትወለዱ በጥንካሬ ነው ያሳደጓችሁ። ተጣልተው እንደው ድሮ በጣም የሚገርማችሁ መቼም ሽማግሌ ያላችሁ እናትና አባት ሲጣላ ልጆችን ውጡ እስቲ ብለው በር ዘግተው ይጣላሉ። የሚገርም እኮ ነው ፍልስፍናቸው። ችግሩ ይፈታል እዚህ። አንተ እንዲህ ብላኝ ከባሰም ደግሞ ያው እንግዲህ አለ አይደለም መኮራኮር። አንዳንዴ ሴቷም ጀግና ከሆነ አዲስ ግልብጥ ነኝ አለ ይባላል። ሚስቲቱና ባልየው ገጥመው ሴቷ ደህና ሻል ያለ ነው በስራ አድርጋ እንዲያው የምትለውን ያህል ብላ ገላጋይ ይመጣል እኮ በደንብ እኮ ነው ተው። እና እሪ ብላለች ብለናል አውቃ እሱን እንዲያው ልኩን ካቀመሰችው በኋላ ትጮኻለች እንደ ሴት። ጎረቤቱ ይመጣል። ኋላ እሷ ብልህ አይደለ በሱም በላይ ሰው ሲመጣ ኋላ ልቃቅ ሲባል ኧረ አዲስ ግልብጥ ነኝ እባክህ እኮ። እና ዘመዶቼ የዓለም ያለ ትግል ይሆናል ስታስቡት። እንደው ስታስቡት እንደ ሰርጉ ቀን ብቻ ልትኖሩ እንዴቱ ነው? ያማ ቢሆን ማን ሞኛል? አይኖርም። ስትጀምሩት ለዚህ ነው። እናንተ ስትወለዱ እኮ እንደዚሁ ወላጆች በመከራ ነው። ሳይበሉ አበልተው ሳይማሩ አስተምረው አይደል እንዴ? አዎ ብዙ እኮ ወላጁ እየራበው ነው ያስተማረው። ግን ተምሮም ዲግሪም ይዞ እንደገና ደግሞ ዘሉኝ የሚል ነው። አዎ ስራም ስለጠፋ መከራ ነው። አሁን እንግዲህ የቅዳሴውም ሰዓት እየደረሰ ነው። ያው ይህን ታሪክ ይዘን የሞቱን ደብዳቤ እግዚአብሔር ለውጥልን፣ ሚካኤልን ላከው፣ መንገዱ ሁሉ ሰላም ይሁን። አው ሰው ውሎ ይግባ፣ ተፈናቃይ ቦታ ያግኝ። በቃ ምስወሱ የሚጋደለው ይቁም። እንዲህ ብሎ መጸለይ እኮ ነው። በቃ ይሄ ያስቀይማል? አያስቀይምም። አይዟችሁ፣ ፍርሃትም አይፈራም። አትጣሉ፣ አትጋደሉ ማለት ነው ይሆናል።
ለአንድ ክርስቲያን ምን ብሎ ያወራል? አትግደል አይደል እንዴ? ነው እኮ የሚል አትግደል። አዎ። እና ስለዚህ ወንድሙን የገደለ ቃኤል እድሜ ልክ ደንጋጣ ሆኖ ሰው አላየኝም ብሎ ሰው ሳይኖር ወንድሙ አቤልን ኋላ ደሙ ከሰሰው። ደሙ እየፈለ እሱ ሰው አላየኝም ብሏል። አዳ እግዚአብሔር ቃኤል ወንድም የት አለ አለው። አይቴ ያለው አቤል ሩቅ አለው። እንዴ እኔ እሱ ጠባቂ ነኝ እንዲህ አለ። ይኸው ደሙ እየከሰሰ የተከሰሳላችሁ ያፈሰስካት ደም ሁሉ ተመዝግባለች። አዎ መስሎህ ነው። አዎ ማንም ግፈኛ ይህን ግፈኛ አታውጥም። ይህን ግፈኛ ሀብታም አመለጠ አላመለጠም። ዙሮ መጨረሻው ግፍ ክፉ ነው። እንደ ግፍ ያለ አይድረስባችሁ። አዎ ግፍ አትስሩ። መገፋቱ ይሻላል። መገፋቱ ለላይኛው ምቹ ነው። በዚህም ባይመቻችሁ ለወዲያኛው እንጀራ ይሆናችኋል፣ ቁልፍ ይሆናችኋል። እና ስለዚህ እግዚአብሔር አምላካችን ቤተ ክርስቲያን የሰጠን እናንተንም ደግሞ ቀስቃይ ሳይኖር ለቤተ ክርስቲያን አመጥቶ እንዲህ ያደረገ በሚካኤል ስም አዎ ተሰብስበን እንዲህ እንድንባረክ ስለ ሀገራችን እንድንጸልይ ስለ ድሃው እንድናስብ የፈቀደ አምላክ የተመሰገነ ይሁን። የእመቤታችን የድንግል ማርያም የመልአኩ የቅዱስ ሚካኤል የቅድስት አፎምያ የቅዱስ ላሊበላ ረድኤታቸው በረከታቸው ይደርብን። ሌላው ቅድም መላከ ብርሃናት እንደው ዘማሪዎች በጣም ለቤተ ክርስቲያን ዓይን ናቸው ብሏል። እሱማ ግዴታ እኮ ነው። እንኳን ሰው ዛፍም አንዱ ሲወድቅ መተካት ህየንተ አበቦች ተብሏል። ግን አንዳንድ ነገር ጥቃቅኗን አስተካክሎ አሁን በብዙ እንማር ነበር። ግን 2 ሰዓት ሙሉ መዝሙር ነው የዘመርነው። መዝሙሩ ጥሩ ነው። አሁን የመዝሙር እኮ ጊዜ አለ። የእንባ ነው፣ የልቅሶ ጊዜ ነው፣ የንስሐ ጊዜ ነው። አሁን መዝሙሩማ ያው ሊቃውንቱ በደንብ አሉት እኮ እና በመጠኑ ሰዓቱን ለወንጌል ብትሰጡ በእውነቱ ስንት ነፍሳት ይድናሉ። ግራ የገባቸው ከሚካኤል ጋር ይተዋወቃሉ። አሁን የሚካኤልን ትርጉም ነገርኳችሁ። ሚካኤል መጥቶ ፈጣሪ የሚል ምንም ጸሎት መያዝ የለም። እንደ ድርሻው ነው እግዚአብሔር እንደሰጠው አገልጋይ። አዎ ገብርኤል ብንል ሁሉም መላእክት እያንዳንዱ መልአክ ሚካኤል ተውቦ ምሕረት ለሚካኤል ነው። ሚካኤል ስጦታው ምሕረት ነው፣ ይቅርታ ነው። ይኸውና ተውቦ ምሕረት ማለት ምሕረት ያ ምሕረት ለእኛ ማለት ነው። እሱማ ምን ያደርገዋል? እና ስለዚህ መማር ጥሩ ነው። ስንጸልይ ማንዋሉን እናውቀዋለን። እገሌን አጥፋልኝ እያሉ መጸለይ እኔን አጥፋይ ማለት ነው ትርጉሙ። ብዙ ጊዜ አይገባንም። እገሌን ነገር አሳየኝ እንዲህ የቆምክ አንተን ችግር ሊያሳየ እንጂ እግዚአብሔር መነገር አለበት እንዴ? እገሌን አጥፋ ብሎ እንዲህ ይኸው አለ እኮ ሞኝ ሰው አለ። ስለት ይሳላል። ቅዱስ ሚካኤል የእገሌን ነገር ካላሳየ የአንተን ማን ያሳየ እኮ። እና ተምሮ መጸለይ በቃ በእንጀራ በወጥ ማለት ደረቅ እንጀራ ነው እኮ ያዝምሎ ሳያውቁ እንደው እንጃ። እና ተምሮ ሲጸለይ እምነት ይጠነክራል፣ ትዕግስት ይኖራል፣ መከባበር ይኖራል። ስለ ሀገር የሚጸለዩ ይገባናል። ታን እኮ ጸሎቱ ሁሉ በእውነቱ ቅጣታ ቤት ይሄድ ያለ መስመሩ እና ይሄ ነው። እግዚአብሔር አምላክ እንደው ባህራንን ያን የሞቱን ደብዳቤ የፋቅ አምላክ ቅዱስ ሚካኤልን ልኮ እንደ የሁላችንም በኃጢአት ሙተናል። ይህ በቁመና ያለውን ይህ እንደ ሮቦት ውዝ ውዝ የምንለው አይደለም። ውስጣችን ሙቷል በእውነቱ። አዎ እና ያንን እፍ ይበልልን፣ ይደምስልን። የእመቤታችን ረድኤት በረከት ይደርብን። አባታችን ጮክ ብለን ይቀደስ መንግሥትህ ፈቃድህ በሰማይ
እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሁን ኑዛዜ ያው በቅዳሴ ጊዜ አሁን ያለቀ እንዳይመስላችሁ። ዋናው የዚህ ሁሉ ማሰሪያ ደግሞ ቅዳሴ ነው። ብትችሉ ቁሙ፣ ባትችሉ ቁጭ ብላችሁ አስቀድሳችሁ እግዚአብሔር የፈቀደው ሥጋውን ደሙን መቀበል። ደግሞ ሕሊናችሁ እምቢ ካለ እስከሚገባችሁ ትምህርት እስከምታገኙ ደጅ ጥኑ። ዝም ብላችሁ አሁን ግቡ ብላችሁ አትሉ። እንደው ለሀገራችሁ ለኢትዮጵያ ስትሉ ለኢትዮጵያ ስትሉ እንደው በዛሬው ቀን ድካሙን ሁሉ ለሀገር የኢትዮጵያ በሉ። ሌላው እንግዲህ ሰበካ ጉባኤው ባለፈው መጥቼ ነበር፣ ጊዜ ስለሌለ ነው። በጣም በእውነቱ ሰበካ ጉባኤው ስንል ህዝቡ ማለታችን ነው። ይኸው ሊገባን ይገባል። እነሱ አስተናባሪ ናቸው። እናንተ በርቱ ባትሉ ከኪሱ አውጥቶ ሰበካ ጉባኤ የሚሰራው የለም እና የህዝቡ ጥንካሬ የሚደነቅ ነው። በጣም ወጣቶችም በጣም ነው አለቃው በጣም ያመሰገነ። ግን ያችን ጥቃቅኗን እኔ ያረምኳትን አረሙ። ለሌላው ጊዜ እሺ በሉ ውሽ በሉ ልመዱ። ያን ያህል ብዘምሩ ውጤቱ ነው ለኑሯችሁ። ትምህርቱ ነው ጥሩ። ትምህርት ወሳኝ ነው እና እንግዲህ ከዚህ በተረፈ ያው ገንዘብ ምናምን የሚል ይሄ ጥሩ ልምድ ነው በእውነቱ። እግዚአብሔር እያለ እዚህ ህዝቡን ማሰቃየት ሲገባችሁ ትሰጣላችሁ። ሲገባችሁ ማለት ምን አለ ለእናንተው ነው ለሌላ አይደለም። እና ካላችሁ ስጡ። ዘመኑ ጥሩ ነው። አካውንቱ ቁጥር መንገድ ነው። ያችን ቶሎ ደግሞ እዚህም እጃችሁ ካለ መስጠት ነው እና ብር አለመለመናችሁ በጣም የእግዚአብሔር ቤት ነው። ይህ በእውነቱ ገብቷችሁ እዚህ እግዚአብሔርን ማግኘት ብቻ ነው፣ ብር አይደለም። እግዚአብሔርን ካገኘን ሁሉ አለንና እግዚአብሔር ይባርካችሁ። እመቤቴ ትባርካችሁ። ቅዱስ ሚካኤል ይባርካችሁ። ባህራን ይባርካችሁ። ቅዱስ ላሊበላ ይባርካችሁ። ኑዛዜ እንደው ለሚሄዱት ብናደርግላችሁ አይ እግዚአብሔር ይፍታ ዝም ብሎ አይሆንም። አሁን የምንከራከረው ኑዛዜ አድርገን አንዳንድ የባሰበት እንደው እግዚአብሔር ይፍታ ብለነው ያልባሰበት ይቆያል በሉ። ኢየሱስ ክርስቶስ ጎንበስ ብላችሁ ኃጢአታችሁን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደሙ የዓለምን ኃጢአት ያስተሰረየ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከኛ ጋራ በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ ማለት በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት በማሰብ በመናገር በስውር በግልጥ ከሰራነው ኃጢአት እኔንም እናንተንም ማይሰራ ኃጢአት እግዚአብሔር ይፍታ።
በእልልታ በምስጋና ቅዱስ ሚካኤልን ከበረከት ከጸጋው ከረድኤቱ ከሁላችን ጋር እንዲሆን በእልልታና በጭብጨባ እንሸኘዋለን። አሁን የቅዳሴው ክፍለ ጊዜ ነው። ምናልባት ቅድም እንደተባለው እየሄዳችሁ ላላችሁ ማታ